እስቲ ዛሬ ደግሞ በጣም የተደራጀ ስትሮንግ የሆነ ሄልዝ ኢንሹራንስ ቢኖር ኢትዮጵያ ውስጥ የሚሰጠውን የጤና አገልግሎት ወይም ደግሞ የሕክምና አገልግሎት እንዴት ስታንዳርዳይዝ ለማድረግ ሊያግዝ እንደሚችል እኔ እንግዲህ በሄልዝ ኬር ኳሊቲ ኢምፕሩቭመንት ኮንሰፕት በጣም ኢምፖርታንት ከሚባሉ ነገሮች ውስጥ አንደኛው ስታንዳርዳይዜሽን ኦፍ ኬር ነው። እንግዲህ ስታንዳርዳይዜሽን ኦፍ ኬር ስንል የሚሰጠው የህክምና አገልግሎት አክሮስ ኮንቲነም ኦፍ ኬር ማለት ነው። ኦፕሬሽናሊ ስታንዳርዳይዝ መሆን ኤክስፔክት ይደረጋል። ኦፕሬሽናሊ ስንል ለምሳሌ ሰዎች ከሜዲካል ሪከርድ ማኔጅመንታቸውን ጀምሮ አፖይንትመንት ሲስተሙ፣ ሰርጂካል አድሚሽን፣ ዌይቲንግ ሲስተም ዘሆል ይሄ ኦፕሬሽኑ ቀጥታ ከክሊኒካል ጋር በቀጥታ ያልተገናኙ ኦፕሬሽኖች በሙሉ ስታንዳርዳይዝ እንዲሆኑ ኤክስፔክት ይደረጋል። በሁለተኛ መንገድ ደግሞ ክሊኒካል ስታንዳርዳይዜሽን ነው። ስለዚህ አንድ ታካሚ ተመሳሳይ ነው ሲሚላር የሆነ የጤና ችግር ቢገጥመው ፋሲሊቲ ኤክስ ወይም ፋሲሊቲ ዋይ ፋሲሊቲ ዜድ ሲሄድ የኤክስፐርቲዝ ኤክስፒሪየንስ ኤክስፐርቲዝ ጀጅመንት እንዳለ ሆኖ እንደተጠበቀ ሆኖ ግን መሰረታዊ የሆኑ የህክምና አገልግሎቶች ስታንዳርዳይዝ እንዲሆኑ ኤክስፔክት ይደረጋል። ይሄ ክሊኒካል ስታንዳርዳይዜሽን እናቸዋለን። ሶስተኛው ነው በጣም ኢምፖርታንቱ ደግሞ አውትከም ስታንዳርዳይዜሽን ነው አይደለም። አንዳንድ ጊዜ እንደዚህ ሆነ እኮ ገብቶ እንደዚህ ሆነ ሞተ ምናምን የሚባሉ ነገሮች አሉ አይደለም። ይሄ አብዛኛው ዲቴል ዴፊኒሽኑ ለክሊኒሻናችሁ ትተነው ግን ፕሪዲክተብል የሆኑ የህክምና አውትከሞችን ስታንዳርዳይዝድ ማድረግ ይቻላል። ስለዚህ በኳሊቲ ኢምፕሩቭመንት ኮንሰፕት ውስጥ ወይም ደግሞ በሄልዝ ኬር ኳሊቲ ኢምፕሩቭመንት ኮንሰፕት ውስጥ ኦፕሬሽንን ስታንዳርዳይዝ ማድረግ፣ ክሊኒካል ሰርቪስን ስታንዳርዳይዝ ማድረግ፣ አውትከምን ስታንዳርዳይዝ ማድረግ ትልቁ ሰክሰስ ነው። ይሄ ብዙ ዲቨሎፒንግ ካንትሪዎች ያው ስትረግል የሚያደርጉበት ኤሪያ እንደሆነ ኳሊቲ ኢምፕሩቭመንት አካባቢ የምትሰሩ ኤክስፐርት የሆናችሁ ሰዎች ታውቁታላችሁ ከኔ በተሻለ ሁኔታ ማለት ነው። ስለዚህ ኢትዮጵያ ሄልዝ ኬር ሲስተም ውስጥ ኢንሹራንስ ኢንትሮዲውስ ቢደረግ ይሄ ነገር እንዴት ሊያግዝ ይችላል ብላችሁ አስቡት። እንግዲህ ኢንሹራንስ በባለፈው ቪዲዮ እንዳልኩት ፔመንት ሲስተም ነው አይደለም። ስለዚህ ሰዎች ፕሪሚየም ገዝተው ከዛ ሲታመሙ ታክመው ከዛ ጤና ተቋማቶቹ ክሌም ሞልተው የሚከፈልበት ስርዓት ነው። ስለዚህ በዚህ ጊዜ ውስጥ አንዱ ኢንሹራንስ የሚያደርገው ነገር በሱ ኔትወርክ ውስጥ ያሉ ሄልዝ ኬር ፋሲሊቲዎች ወይም ደግሞ በኢንሹራንስ በፔመንት ሲስተም ውስጥ ወይም ደግሞ ኔትወርክ ውስጥ የተካተቱ ሄልዝ ፋሲሊቲዎች መሰረታዊ የምንላቸው የኦፕሬሽን ነገሮችን ስታንዳርዳይዝ እንዲያደርጉ ይጠብቃል። ለምሳሌ የሆነ ታካሚ ይሄን ፋሲሊቲ ኤም ፋሲሊቲ ቢም ሲሄድ የሜዲካል ሪከርድ ሲስተሙን ሃንድል የሚደረግበት ሬጂስተር የሚደረግበት ሲስተም ኤሌክትሮኒካሊ ስታንዳርዳይዝ መሆን አለበት። ምክንያቱም ፔሸንቶች ከፋሲሊቲ ኤ ወደ ፋሲሊቲ ቢ ሙቭ ሲያደርጉ መረጃቸውን ሲምለስሊ ሙቭ ማድረግ አለበት አይደለም። ዲሲሽን ሪፈር ሊደረጉ ይችላሉ ከፋሲሊቲ ኤ ወደ ፋሲሊቲ ቢ ለተሻለ ህክምና ወይም ደግሞ ሆሪዞንታሊ ለተጨማሪ ምርመራዎች ሊላኩ ይችላሉ። በዛን ጊዜም የፔሸንት ኢንፎርሜሽን ስታንዳርዳይዝ በሆነ መንገድ ከፋሲሊቲ ፋሲሊቲ ሙቭ ማድረግ አለበት። በዚህ ምክንያት የኢንሹራንስ ካምፓኒው ለሰርቫይቫሉ ሲል የስፔሻል አድሚኒስትሬሽን አካባቢ ያሉ ኦፕሬሽን ላይ አካባቢ ያሉ ሄልዝ ኬር ፋሲሊቲ ውስጥ ፔሸንቶች ብዙ ጊዜ ኮምፕሌን የሚያደርጉባቸው ኤሪያ ለምሳሌ ዌይቲንግ ታይም፣ አፖይንትመንት ሲስተምን፣ ሬጅስትሬሽን፣ ሜዲካል ሪከርድ ማኔጅመንት እነዚህ ነገሮች ሪፈራል፣ ፊድባክ፣ አምቡላንስ ሲስተም እንደዚህ በጣም በተደጋጋሚ ፔሸንቶች ኮምፕሌን የሚያደርጉባቸው ኤሪያዎች ስታንዳርዳይዝ ማድረግ ለኢንሹራንስ ካምፓኒ ፕሮፊታቢሊቲም ሰርቫይቫልም ቬሪ ኢምፖርታንት ስለሆነ ሜጀር ኤሪያ አድርጎ የሚሰራበት ነው። ስለዚህ በደንብ የተደራጀ ኮምፕሬንሲቭ የሆነ አቅም ያለው በጣም ብዙ ክላይንቶችን ሮል ማድረግ የሚችልና የፋይናንሻል አቅሙ ስትሬንግዝን የሆነ ኢንሹራንስ ካምፓኒ ሀገር ውስጥ ሰርቫይቭ ቢያደርግ ኢኮሲስተም ውስጥ የዚህ አሁን ያልኳቸው ኦፕሬሽናል ስታንዳርድ ሄልዝ ኬራችን ውስጥ በደንብ መሻሻል ይቻላል። ይሄ ሲያሻሽል ባይ ዘ ዌይ ያው ይሄ
ኢፌክቱ በዛ ሰርክል ውስጥ ያሉ ፋሲሊቲዎች ብቻ ሳይሆኑ ፖዚቲቭሊ ሰራውንዲንግ ውስጥ ያሉ የገቨርንመንትም ነን ገቨርንመንትም ያ ኢንሹራንስ ሲስተም ውስጥ ኢንሮል የሆኑ ያልሆኑም ፋሲሊቲዎች ኦፕሬሽናቸው እንዲሻሻል እገዛ ያደርጋል። ሁለተኛው ክሊኒካል ስታንዳርዳይዜሽን፣ ይሄ በጣም በጣም ኢምፖርታንት ነው። አሁን ኢትዮጵያ ውስጥ እንደምታውቁት አብዛኛው ነገር ለኤክስፐርቲስ ጀጅመንት ኦፕን ስለሆነ ሪሰንትሊ አንድ ሄልስ ፋሲሊቲ ቪዚት ለማድረግ ሄጄ ነበርም እና እንደ ተአምር የምናየው ሜሮፒኒየም ሜዲሲን ራሱ ሬዚስተንስ ዲቨሎፕ እያደረግን ነው ብሎ አንድ ሐኪም ኮምፕሌን ሲያደርግ ሰምቼዋለሁ። እና ይሄ ማለት ምን ማለት መሰላችሁ? ስኮፕ ቤዝድ የሆነ ፕራክቲስ፣ ስታንዳርዳይዝድ የሆነ ክሊኒካል ፕራክቲስ ስታንዳርድ ኦፕሬቲንግ ፕሮሲጀር በተለይ ስፔሲፊክ ዲዚዝ ካቴጎሪስ ለማከም ስለሌለን እንደ ሀገር ወይም ደግሞ ይህን ፎሎ ለማድረግ ስትሮንግ ሬጉሌት ስለማናደርገው አብዛኛው ሕክምና አገልግሎት በኤክስፐርት ጀጅመንት ኦፕን የተደረገ ነው። ስለዚህ እንደዚህ በመሆኑ በጣም ትልቅ ኪሳራ ነው ለሀገር። ባይ ዘ ዌይ ያው እንደምታውቁት አንቲ ማይክሮቢያል ሬዚስተንስ አሁን ያለበት ሁኔታ አይጠፋችሁም። ኢን ጀነራል ሄልስ ኬራችን ላይ አግባብነት ያላቸውም አግባብነት የሌላቸውን ኮምፕሌኖች ያው የምታውቁት ነው። ሜዲኮ ሌጋል ኢረር በተደጋጋሚ ያው ሜዲካል ኢቲክስ እና ሜዲኮ ሌጋል ኮሚቴ ውስጥ የሚሰሩ ጓደኞቻችሁን ብትናገሯቸው በጣም የተለያዩ፣ አንዳንዶቹ በጣም የሚያሳዝኑ፣ አንዳንዶቹ ደግሞ በጣም የሚገርሙ አይነት ኬዞች ይቀርባሉ። ስለዚህ ይህ ሁሉ የሚሆነው ባለሙያዎቻችንን ፕሮቴክት የምናደርግበት ክሊኒካሊ ስታንዳርዳይዝድ የሆነ ስኮፕ ቤዝድ የሆነ ፕራክቲስ ያው ካልቸር ስላላደረግንም ጭምር ነው አይደለም። ይሄ ለማድረግ ኢንሹራንስ ካምፓኒ ቢኖር ለኢንሹራንስ ካምፓኒው ክሌሞችን የሚቀርቡለት ክሌሞች አጣርቶ ኦዲት አድርጎ መክፈል አለበት። ስለዚህ በዚህ ፕሮሰስ ውስጥ ስትሮንግ የሆነ ክሊኒካል ኦዲት ካፓሲቲ ቢልድ ያደርጋል ኢንሳይድ ካምፓኒ ኢን ኢንሹራንስ ካምፓኒ ሄልዝ ኬር ኢኮሲስተሙ ላይ ጭምር ማለት ነው። እና ስትሮንግ የሆነ ክሊኒካል ኦዲት ካፓሲቲ እንደ ሀገር ቢልድ ይደረጋል። ሶ ይሄ ሲሆን እያንዳንዱ ባለሙያ ስለ የሚጽፈው ኢንፎርሜሽን ፔሽንት ቻርት ላይ ስለሚያስቀምጥ ኢንፎርሜሽን፣ ፕሪስክራይብ ስለሚያደርገው ድራግ፣ ፕሪስክራይብ ስለሚያደርገው ኢንቨስቲጌሽን፣ ሌሎችም እና ስለሚያደርጋቸው ፕሮሲጀሮች፣ ትልቅ ፕሮሲጀሮች እንኳ ማለት ነው በጣም ኪሪየስ ሆኖ ሳይንቲፊካሊ ሳውንድ በሆነ መንገድ እንዲሰራ ኢንዳይሬክትሊ ኢንፍሉዌንስ ያደርጋል። ስለዚህ ክሌሞች ሲቀርቡ ይሄን ክሊኒካል ኦዲት ካፓሲቲው በደንብ ኦዲት አድርጎ ከስኮፕ ውጪ ወይም ከስታንዳርድ ውጪ ከኤቪደንስ ቤዝድ ፕራክቲስ ውጪ የሆኑ ነገሮች ካሉ ለኢምፕሩቭመንት ለመጠቀም በጣም ቅርብ ይሆናል ማለት ነው። ስለዚህ ሚሊየንስ ኦፍ ኢምፕሩቭመንት አይዲያ በክሊኒካል ስታንዳርዳይዜሽን ፕሮሰስ ውስጥ ጄኔሬት እንዲሆን ይሄ ኢንሹራንስ ካምፓኒ ሂውጅ የሆነ ሮል ይኖረዋል። ይሄ ምንም የማያጠራጥር ነው። ስለዚህ ይሄ በጣም 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 ኢምፖርታንት ነገር ነው። ከዛ ኢንሹራንስ ካምፓኒ ቢኖር ብዙ ጊዜ ያው ሰዎች ዲቶሬት ሲያደርጉ፣ ሰዎች በጣም ኮምፕሊኬትድ የሆነ ሜዲካል ፕሮብለም ውስጥ ሲገቡ፣ በጣም ተደጋጋሚ ክሮኒክ ኢልነስ ውስጥ ሲገቡ ኢንሹራንስ ካምፓኒ ሊያቢሊቲ ነው አይደለም። በጣም እንግዲህ ወደ ባንክረፕሲ ወይም ወደ ኪሳራ የሚወስድ ነገር ነው የሚሆነው። ስለዚህ ይሄ እንዳይሆን የኢንሹራንስ ካምፓኒው ሄልዚ ላይፍ ስታይልን፣ ፕሪቨንቲቭ ሜዥሮችን፣ ይሄ ሬጉላር ሜዲካል ቼክአፕ፣ ስለዚህ ሜዲካል ኢሹ ሲኖረን እርሊ ፒክ ማድረግ እና እርሊ ዲያግኖስ እርሊ ትሪትመንት እንዲሆን የራሱን አስተዋጽኦ ስለሚያመጣ ወይም ስለሚያደርግ አውትከሞችን በተለይ አንዳንድ ኮመንሊ የምናውቃቸው አውትከማቸው ፖዚቲቭ መሆን ያለባቸው ኢልነስ ወይም ደግሞ ዲዚዝ ኮንዲሽንስ በደንብ ስታንዳርዳይዝ በሆነ መልኩ፣ ስለዚህ ሞርታሊቲ ቢከሰት በጣም አንኤክስፔክትድ ኮምፕሊኬሽን ቢፈጠር እንኳ ኦዲት አድርገው ለሚቀጥሉት ጊዜያት ይህን ኬር ኢምፕሩቭ ለማድረግ ሂውጅ ኦፖርቹኒቲ ይሰጣል። ስለዚህ ኢንሹራንስ ከፔመንት ባለፈ ከፋይናንሻል ፕሮቴክሽን ባለፈ አጠቃላይ የሄልስ ኬር ሲስተምን ኢምፕሩቭ ለማድረግ እንደሚያግዝ ልነግራችሁ ፈልጌ ነው። አመሰግናለሁ። ቴንክ ዩ።